የሐዋርያት ጾም መግቢያ መቼ ነው? እንደሚታወቀው በዘንድሮ ዓመት በተለምዶ የሰኔ ጾም የሚባለው ወይንም የሐዋርያት የአባቶቻችን ጾም የሚገባው ሰኔ 24 ቀን የጻድቁ የአባታችን የአቡነ ተክለ ሃይማኖት ዕለት ነው። የሐዋርያት ጾም ከሰባቱ አጽዋማት አንዱ ነው። በቤተ ክርስቲያናችን 7 ጾሞችን እንደምንጾም ይታወቃል። አጽዋማቱ በፍትሕ መንፈሳዊ ላይ ተመዝግበው የሚገኙ ናቸውና ከነሱ መካከል አንደኛው ይሄው የአባቶቻችን የሐዋርያት ጾም ነው። ሐዋርያት ይሄንን ከ50 ቀን በኋላ ጌታ መንፈስ ቅዱስን ከላከላቸው በኋላ የጾሙበት ምክንያት መንፈስ ቅዱስን ስለላከልን እንድናስተምር ስላደረገን ፍሩሃን የነበርነውን ጥቡአን ስላደረገን በአእምሮ እንድንጎለምስ ከእርጅና ከብሌት አእምሮ እንድንታደስ ስላደረገን እግዚአብሔር በሰጠን ነገር በጾምና በጸሎት መጀመር ይገባናል ብለው መንፈሳዊ አገልግሎታቸውን የስብከተ ወንጌል አገልግሎታቸውን የጀመሩት በጾምና በጸሎት ነውና በጾም በጸሎት መጀመር የመንፈሳዊ ነገር መገለጫው ነው። መንፈሳዊ ነገር የሚገለጠው በጾም በጸሎት ነው። በጾም መጀመር በጸሎት መጀመር የእግዚአብሔር ሥራ የቤተ ክርስቲያን ሥራ መንፈሳዊ ሥራ መሆኑን የሚያሳይ ነው። የሚጾም ሰው መንፈሳዊ ሰው ነው የሚጾመው። የሚጸልይም ሰው መንፈሳዊ ሰው ነው የሚጸልየው። ጸሎት እና ጾም ማለት ከእግዚአብሔር ጋር መነጋገሪያ ነውና አባቶቻችን ሐዋርያት ጌታ ኢየሱስ ክርስቶስ በ50ኛው ቀን በተነሳ በ50ኛው ቀን መንፈስ ቅዱስን ከላከላቸው በኋላ ተነስተው ወዲያው እናስተምር አላሉም። ወዲያው እናገልግል አላሉም። ዛሬም መንፈሳውያን አገልጋዮች ዲቁና ሲቀበሉ ቅስና ሲቀበሉ ከዚያም በየደረጃው ክህነት በሚቀበሉበት ጊዜ 40 ቀንና 40 ሌሊት ይጾማል፣ ይጸለያል። ክህነቱ እንዲሰምር አገልግሎቱ እንዲሰምር አገልግሎቱ ሕዝብን ማገልገያ እንዲሆን ክህነቱ ሰዎችን ከእግዚአብሔር ጋር የሚያገናኝ ክህነት እንዲሆን እግዚአብሔርን ከሰው ጋር ሰውን ከእግዚአብሔር ጋር ለማገናኘት ትምህርቱ ለዛ የበቃ ትምህርት ይሆን ዘንድ እንግዲህ ማስተማር ብቻ ሳይሆን መቼም ከእግዚአብሔር ጋር የሚያስተማርቅ ትምህርት መሆን ስላለበት የሚጾመው ከዚህ አንጻር ነውና እስከ ሐምሌ 5 ድረስ ነው አባቶቻችን ሐዋርያት የጾሙት። ስለዚህ ከፍም ዝቅ ይላልና በዘንድሮ ዓመት ትንሳኤው ቀደም ብሎ ስለተፈሰከ የሰኔው 50 ቀን ካለቀ በኋላ በቀጥታ ወደ ጾመ ሐዋርያት ስለሚገባ የሰኔ ጾም የሐዋርያት ጾም ተብሎ የሚባለው እስከ ሐምሌ 5 ሐምሌ 4 ድረስ ይጾምና ሐምሌ 5 የቅዱስ ጳውሎስና ጴጥሮስ በዓለ ዕረፍት ዕለት የጾሙ ፍቺ ይሆናልና ስንጾም በፍቅር ስንጸልይ በፍቅር መሆን ያስፈልጋልና ፍቅር አልባ ጾም ከሆነ ፍቅር አልባ ጸሎት ከሆነ እስመ ለብእሲ መስተቀይም ይወክፍት ጸሎቱ ቅድመ እግዚአብሔር ይላል መጽሐፍ። ቂመኛ ሰው ጸሎቱ እግዚአብሔር ፊት አይደርስም፣ ጾሙ እግዚአብሔር ፊት አይደርስለትም ይላልና ጾማችን እግዚአብሔር ዘንድ ሳይደርስ እንዳይቀር ጸሎታችን ቅድመ እግዚአብሔር ፊት ሳይደርስ እንዳይቀር ንጹህ ልቡና ያስፈልጋልና በንጹህ ልብ ሲጸልዩ በንጹህ ልብ እግዚአብሔርን ሲለምኑ እግዚአብሔር ደግሞ የጾሙትን የጸለዩትን የለመኑትን ይሰጣልና ይሄንን የሐዋርያትን ጾም ለመጾም ይሄን ሳምንት ከዕርገት በኋላ ለ10 ቀን ለሰኔ ጾም ወይንም ለሐዋርያት ጾም የመዘጋጃ ሰሞን ስለሆነ ይሄንን ወደ ማጠቃለያ ያለውን ራሳችንን አዘጋጅተን ለጾም ለጸሎት ጊዜያችንን ሰዓታችንን አይምሮአችንን ሰውነታችንን ለዚህ አዘጋጅተን እንድንጠብቅና በክብር በፍቅር በሕይወት በመንፈሳዊነት በክርስቲያንነት እንድንጾም እግዚአብሔር ለጾሙ ቀን ያብቃን። ወስብሐት ለእግዚአብሔር። ይቆያል።